שלום לכם בית ישראלוች הנה אנחנו בערב שבת ברוך יתברך እግዚአብሔር አምላክና አምላከ እስራኤል አምላክ ለኩሉ መንፈስ እግዚኦ ለኩሉ ዘሥጋ እነሆ የነፍስ ሁሉ አምላክ የሥጋ ሁሉ ጌታ ስሙ ይባረክልን ስሙ ይቀደስልን ለዓለም ዓለም ለዘላለም አሜን አቤቱ ይቅር በለን ሰንበትህን ስለተውነ ሕግህን ኦሪትህን ስለተውነ ማረን ይቅር በለን ወንድሞቻችን እህቶቻችን አላኻውን ይዘው ገደል የገቡትን ልቦና አስጣቸው ወደ ሃይማኖታቸው ወደ አባቶቻቸው ወደ እናቶቻቸው የሚመለሱበትን ልብ ስጣቸው አሜን እያልኩኝ ነው ሁሉ ጊዜ መጸልየው እና ወገኖች ያው ዛሬ እንደምታውቁት ዓርብ ነው ያው እየመሸ ነው ሰንበት እየገባች ነው አሁን እህቶቻችን ባላኻው የሚሄዱት በቤታቸው ውስጥ ኔሮት ሻባት ይያሉ ሰንበት ገባች ገና እየገባች ነው ፀሐይቱ ገባች ብለው ያበሩታል ያንን ኔሮት አብርተው ኔሮትን ታበሩት በኋላ ታቃጠሉት በኋላ ይሄው ከዛች በኋላ ዘው ሰንበት ገብታለች ማለት ነው እንግዲህ ሰዓቱ የነደደ ያነሳት ተቤታቸው የነደደ ሰንበት ገባች እንዲህ ብለው ነው ሰንበትን የሚቀበሏት እንዲህ ብለው ነው ሰንበትን የሚያከብሯት በጣም ያሳዝናል አባቶቻችን ያላደረጉትን ከአባቶቻችን ከናቶቻችን ያላዩትን ከኦሪቱ ያልተጻፈውን ከኦሪቱ እንደተጻፈው ሲሆን አሁን ነገ ማልዳ በቅዳሜ ይው ያነቡታል ግጥም አርገው ያውቃሉ ሎትቫሩ እሽ በኮል ሞሻቦተከም በየውም ሻባት በማደሪያዎቻችሁ ውስጥ ሁሉ እሳት አታንድዱ ነው ያለ እና እንዴት ነው ሰንበት ገብታ መሽቶ ፀሐይ ገብታ ሰንበትን ተቀብለው እሳቱ እንዴት ነው ተቤታቸው የሚነደው ወገኖቼ ይህ አሳዝንም ምኑ ነው እንዲህ አርጎ የሚያሳሳቸው ሃይምሮአቸው ወዴት ሄደ አባት እናታቸው ያልወረሱትን በጣም ያሳዝናል ወገኖቼ እና ወንድሞቻችን እህቶቻችን ባላኻው ምትሄዱት ልብ አርጋችሁ አስተውሉ በየማደሪያዎቻችሁ ውስጥ ሁሉ እሳትን አታንድዱ ሎትባሩ እሽ በኮል ሞሻቦተከም በየውም ሻባት ሰንበት ገብታ يوم شابات متى مدخل إيماشكيا أيوم بعرب إكشو بديوك أشمش شوكات بوتورجا كلا خيوط شلانو شول خط لفي على خامد لكوت تنيوت كده لا كيسة الوي كده لقيد له على بخا والخمات خان أخو ناسي ما شان أخوتهم זה בדיוק מה שהחכמים קבעו להם. עכשיו בואו תראו, גם יש להם היגיון. בבית המקדש היו מדליקים נרות שבת. היו מדליקים את שבעת הקני המנורה. מי היה מדליק בבית המקדש את המנורה? אתם הבנות? לא. הכהנים עשו את זה. אז מה לכם הבנות לעבודת הכהנים? השקר שלכם מתגלה פה. אז בית ישראלוች የአባቶቻችን የእናቶቻችን መንገድ ይዘን ብንሄድ ከዚያ እንደርስም ነበር አሁን ዲቪጀስ እናገር ወይ ስንቱ ነው በጣም ይከፋቸው ይሄ ግን የሚያስከፋ አይደለም ይሄ ትልቅ መከር ነው ያስተዋለ መቼም የሚሳሳተው ሰው የሚያምኑበት ስህተቱን አምኖበት እንጂ የተሳሳተ ይሄ ነው ጥሩ ብሎ ያያዘውን ሞያዬ ብሎ ያያዘው አረ ይግም ነው ብትሉታይ እንደሰደባችሁት ነው የሚቆጠር እንደዳርጎ ነው የሚያየው እንደሰደባችሁት አርጎ ነው የሚያየውና ወገኖቼ ምን ይደረጋል ምክሩ ዛሬ እንደስድብ ሆኖ ታይቶ ያው እየተጣላነ ነው እና አምላካችን ይቅር ይበለን ልቦና ይስጠን
አምላካችን ይቅር ይበለን። ሰንበትን እንደ እናት አባቶቻችን አድርገን የምናከብርበት ልብ ይስጠን። አባት ያላወረሰንን አባት ያላገኘነውን እናት ያላሳየችንን ሥራ ስንሠራ በጣም ያሳዝናል። ሰንበት ሰላም ወገኖች እና ሰንበትን ደግሞ እንዲህ አድርጋችሁ ባለኻው ምትሄዱተይ እንደማታከብሯተይ ይህን ልብ አድርጋችሁ አስቡት። ሰንበትን ስትቀበሏት ጀምራችሁ እሳት እያነደዳችሁ ነው። ሰንበትን እሳት እያነደዳችሁ በሰዓት እያነደዳችሁ ተቀብላችሁ ሰዓቱ ነዶ ሰንበት ገብታ ተቤታችሁ እሳት እየነደደ ማታ ደግሞ ሚጽባ ነው እያላችሁ ከሚስቶቻችሁ ጋር እየተኛችሁ ንጹሕ ሳትሆኑ የእግዚአብሔርን ስም እየጠራችሁ በእግዚአብሔር ስም ሙሳይት እየባረካችሁ ይሄ ሙሳይት አይደለም። ምርቃናችሁ ሁሉ ምርቃን አይደለም። እንዲህ አድርጋችሁ ሰንበትን አላከበራችሁም። ሰንበትን አረከሳችኋት። እናንተ ነው የረከሳችሁ። ረክሳችሁ ሰንበትን አረከሳችሁ። ሰንበትን አልጠበቃችሁም። ሰንበትን አላከበራችሁም እና የምትሰሩት ስራችሁ ሁሉ አይሰምርላችሁም፣ አይወደድም፣ አይቀበልም። እንኳን ሊቀበለው አምላካችን ይህን ስራችሁ እንኳን ሊቀበለው ኃጢአት ነው ለእናንተ ቁጭ ብሎ የሚቆያችሁ። እና ወገኖቼ፣ ወንድሞቼ፣ እህቶቼ ልብ አድርጉ። ሰንበት ሰላም እላችኋለሁ። እኔም አከብራችሁ እምወዳችሁ እንድትመለሱ ነው እንጂ ሌላ ክፉ ነገር ማልመኝባችሁ ወንድማችሁ ጸጋ አምላክ ይግዛው ነኝ። ሰላም ሰንበት ሰላም።